ሰላም እንዴት ናችሁ? መኩ ነኝ። እንኳን ወደ መኩ ፕሬዘንትስ በደህና መጣችሁ። ዛሬ የምንመለከተው በአውቶሞቲቭ ሜካኒክስ የሌቭ ፎር ሲኦሲ ቨርዥን 2 ይሆናል። ከዚህ በፊት እንግዲህ 80 ጥያቄ ገደማ ቨርዥን 1 የአውቶሞቲቭ ሜካኒክስ ሲኦሲ ያየን ሲሆን ዛሬ ደግሞ በተመሳሳይ አውቶሞቲቭ ሜካኒክስ ሆኖ ቨርዥን 2 80 ጥያቄዎች የምናይ ይሆናል ማለት ነው። ያ ማለት ቨርዥን 1 ጥያቄ ካልመጣ ቨርዥን 2 ሊመጣ ይችላል። ስለዚህ ቨርዥን 2ንም ተጨማሪ ማየት እጅግ በጣም አስፈላጊና ግዴታ ይሆናል ማለት ነው። ከ80 ጥያቄ በዛሬው ክፍል 10ሩን የምንመለከት ሲሆን ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ወደ ጥያቄው እንለፍ። መልካም ቆይታ። ወደ አንደኛው ጥያቄ ስናልፍ which engine component converts the reciprocating motion of the piston into rotary motion? A camshaft, B crankshaft, C flywheel, D connecting rod. ጥያቄያችን መጀመሪያ መረዳት ያስፈልጋል። ስለዚህ ጥያቄው ምንድነው የሚለው የትኛው የኢንጂን ኮምፖነንት ወይም ደግሞ ፓርት የፒስተንን ሪስፕሮኬቲንግ ሞሽን ወደ ሮታሪ ሞሽን ይቀይራል? የትኛው የኢንጂን ፓርት ነው ወይም ደግሞ የትኛው የኢንጂን ኮምፖነንት ነው? ኢንጂን እንግዲህ በመቶ የሚቆጠሩ ፓርቶች ይኖሩታል። ስለዚህ ከዛ ውስጥ የትኛው ዋና ክፍል ነው የፒስተንን ሪስፕሮኬቲንግ ሞሽን ወደ ሮታሪ ሞሽን ኮንቨርት የሚያደርግልን? ስለዚህ ለዚህ ትክክለኛው መልስ ሊሆን የሚችለው ለጥያቄያችን ማለት ነው ቾይስ ቢ ክራንክሻፍት የሚለው ይሆናል ማለት ነው። ስለዚህ ቾይስ ቢ is the correct answer for this question, for the first one question ማለት ነው። So how? First you are expected to understand what is reciprocating motion and rotary motion. ስለዚህ መጀመሪያ ሪስፕሮኬቲንግ ሞሽን ምንድነው? ሮታሪ ሞሽን ምንድነው? ሪስፕሮኬቲንግ ሞሽን የምንለው የፒስተን አፕ ኤንድ ዳውን ሙቭመንት ወይም ደግሞ እንቅስቃሴ ነው። ስለዚህ ፒስተን በኢንጂን ሲሊንደር ውስጥ ሆኖ ወደ ላይና ወደ ታች ይጫወታል። እሱ ሪስፕሮኬቲንግ ሞሽን። ወይራስ ሮታሪ ሞሽን የምንለው ደግሞ ሰርኩላር ሞሽን ወይም ደግሞ የዙር እንቅስቃሴ ማለት ነው። ለምሳሌ ጎማን መውሰድ እንችላለን። ጎማ ላይ ያለው ሞሽን አሊያም እንቅስቃሴ ሮታሪ ሞሽን ነው የሚባለው። ኢንጂንን ስንመለከት ኢንጂን ላይ ኢንጂን ሲሊንደር ላይ ማለት ነው ፒስተን ይኖረናል። ይሄ ፒስተን ደግሞ ከኢንጂን ክራንክሻፍት ጋር የተገናኘ ነው። ይሄኛው ክራንክሻፍታችን ነው። ይሄኛው ሲሊንደር ነው። ይሄኛው ደግሞ ፒስተን ነው። ይሄኛው ኮንፋይንድ ነው። ከላይ ሲሊንደር ሄድ ይኖረናል ማለት። ስለዚህ ኢንጂን ሲሊንደር ላይ ይሄኛው ቲዲሲ ይባላል። ይሄኛው ደግሞ ከታች ፒዲሲ። ቲዲሲ ማለት ቶፕ ዴድ ሴንተር ማለት ነው። ቶፕ ዴድ ሴንተር at the same time BDC ማለት ደግሞ ቦተም ዴድ ሴንተር። ቲዲሲ የፒስተን ወደ ላይ ሄዶ መጨረሻ ላይ የሚነካው ፓርት ከዛ ማያልፍበት ፓርት እሱ ቲዲሲ ይባላል። BDC ደግሞ ፒስተን የመጨረሻው ሪች የሚያደርገው ቦታ ወደ ታች ዳውን ሙቭ አድርጎ ማለት ነው ዳውን። ስለዚህ ፒስተን ሪስፕሮኬት የሚያደርገው ኢንሳይድ ዘ ኢንጂን ሲሊንደር ነው ማለት ነው። እዚህ ውስጥ ነው። እዚህ ውስጥ ላይ እዚህ ውስጥ አፕ ኤንድ ዳውን ያደርጋል። ወደ ታች ፓወር ስትሮክ እና ኢንቴክ ስትሮክ ላይ ዳውንዋርድ ሙቭ ያደርጋል ከቲዲሲ ወደ BDC። አት ዘ ሴም ታይም ወደ ላይ ደግሞ አፕዋርድ ሙቭ ያደርጋል መቼ? ኮምፕሬሽን እና ኤግዞስት ስትሮክ ላይ ማለት ነው። ስለዚህ በዚህ ሰዓት ፒስተን ሪስፕሮኬት አደረገ እንላለን። ፒስተን only moves upward እና and downward. ፒስተን አፕዋርድ እና ዳውንዋርድ ብቻ ነው ሙቭ የሚያደርግ። ይሄ ሪስፕሮኬቲንግ ሞሽን እንለዋለን። ወይራስ ቪክል ዊልስ require what? Requires rotary motion. Rotary motion. ስለዚህ ፒስተናችን አፕዋርድ እና ዳውንዋርድ ወይም ደግሞ ሪስፕሮኬት ነው የሚያደርገው። የተሽከርካሪያችን ጎማ ወይም ደግሞ እግሩ ደግሞ የሚፈልገው ሪኳየር የሚያደርገው ምንድነው? ሮታሪ ሞሽን ነው ማለት ነው። ስለዚህ ሁለቱ አይገናኙም። የፒስተን እንቅስቃሴ የተሽከርካሪውን ጎማ አያዞርልንም ማለት ነው። ስለዚህ ምን ያስፈልጋል? ይሄን ሪስፕሮኬቲንግ ሞሽን ወደ ሮታሪ ሞሽን የሚቀይር አካል ያስፈልጋል ማለት ነው። ስለዚህ the component which is responsible to convert the reciprocating motion to rotary motion is mainly the crankshaft ይሆናል ማለት ነው። ስለዚህ crankshaft
So convert is reciprocating. Motion of the piston to rotary motion. ስለዚህ ክራንክሻፍታችን ሪስፖንሲብል ነው ማለት ኪ ፖይንቶቹ ፒስተን ሪስፕሮኬቲንግ ሞሽን ነው ጀነሬት የሚያደርገው ሞሽን አሴም ታይም ክራንክሻፍታችን ደግሞ ሮታሪ ሞሽን ነው። ሶ ሪስፕሮኬቲንግ ወደ ሮታሪ ሞሽን ኮንቨርት ያደርጋል። ኮኔክቲንግ ሮድ ደግሞ ሮድ ትራንስፈር ፎርስ ይሄ ደግሞ ፎርስ ትራንስፈር ነው የሚያደርገው ትራንስፈር ፎርስስ ፍሮም ዌር ከፒስተኑ ወደ ክራንክሻፍቱ ማለት ነው። then the rotary motion the motion itself rotary motion ሮታሪ ሞሽኑ ደግሞ drives the wheel ጎማው እንዲሽከረከር ያደርግልናል ማለት ነው። the wheels this is the key point እነዚህ key point ናቸው ማለት ነው። so the crankshaft is responsible to convert the reciprocating motion of the piston into rotary motion ወይም ደግሞ circular motion ማለት ነው። ሌላውን ስናይ ሌሎችን አማራጮች ካምሻፍት ቫልቭን ኮንትሮል ማድረግ ነው። ኢንቴክ እና ኤግዞስት ቫልቭ አለ የኢንጂን ቫልቭ ማለት ነው። እሱን ታይሚንጉን ጠብቆ ኦን እና ኦፍ እንዲያደርግ ወይም ደግሞ እንዲከፍትና እንዲዘጋ ማድረግ ነው። ፍላይ ዊል ኢነርጂ ስቶር ያደርጋል። ይሄ ፍላይ ዊል ማለት ነው። ስቶር the energy ሌላኛው helps the engine to smooth operation ለስታርቲንግ ሲስተም ያገለግላል። used to start the engine ምክንያቱም ስታርተር ሞተር የፍላይ ዊልን ሪንግ ጊር ስለሆነ ድራይቭ የሚያደርገው ማለት ነው። whereas the connecting rod is responsible just for connecting the piston and the crankshaft የመጀመሪያው ኮኔክት ማድረግ ነው። ሁለተኛው ደግሞ ፎርስ ትራንስፈር ማድረግ ነው። ስለዚህ ሞሽን ኮንቨርት አያደርግም ማለት ነው። ፍላይ ዊልም ኮኔክቲንግ ሮድም ካምሻፍትም ማለት ነው። ወደ ሁለተኛው ጥያቄ እንለፍ። question 2 what is the primary function of engine lubricating oil? A. Increase fuel consumption. B. Increase engine temperature. C. Reduce friction between moving parts. B. Produce electrical power.
ሶ ጥያቄው ምንድነው የሚለው የኢንጂን ማለስለሻ ዘይት ወይም ደግሞ የሞተር ማለስለሻ ዘይት ዋነኛ ስራው ወይም ፕራይሜሪ ስራው ምንድነው? ሶ በኢንጂን ውስጥ ዳይሬክትሊ ምንድነው የሚያከናውን ነው የሚለው። ስለዚህ ለዚህ ተስማሚ የሆነ መልስ ከተዘረዘሩት ውስጥ ቾይስ ሲ ሪዲዩስ ፍሪክሽን ቢትዊን ሙቪንግ ፓርትስ የሚለው ትክክለኛ ምላሽ ይሆናል ማለት ነው። ስለዚህ የኢንጂን ማለስለሻ ዘይት የመጀመሪያና ዋነኛ ስራው ፍሪክሽንን መቀነስ ስለሆነ ማለት ነው። ሙቪንግ ፓርት ሁለት ሙቪንግ ፓርት ቢኖር በመሃል ውስጥ ስሙዝ የሆነ ፍሪክሽን ወይም ስሙዝ የሆነ ኮንታክት እንዲኖር ነው የሚያደርገው። ስለዚህ ፍሪክሽን መቀነስ ነው ዋና ስራው ማለት ነው የማለስለሻ ዘይት። So the primary function for the engine lubricating oil is reducing the friction between the moving parts. Every engines contain hundreds of moving parts. So engine የተለያዩ ሙቪንግ ፓርቶችን የያዘ ነው፣ ብዙ በመቶ የሚቆጠር ማለት ነው። ስለዚህ ለሱ ደግሞ አስፈላጊ የሆነ ሉብሪኬቲንግ ኦይል ወይም ደግሞ ማለስለሻ ያስፈልገዋል ማለት ነው። በሙቪንግ ፓርት ውስጥ ገብቶ ፍሪክሽንን ሊቀንስ የሚችል ማለት ነው። ሶ ኢማጂን ዳት ዲስ 100 ሙቪንግ ፓርት ኢዝ ኮንታክት ኢች አዘር ኢፍ ዲስ parts rub directly against each other so directly rub ቢሆን ወይም ደግሞ ፍትጊያ ቢኖር የመጀመሪያው ፍሪክሽን ይጨምራል። ሁለተኛው causing excessive heat then rapid ይፈጠራል ማለት ነው። ሙቪንግ ፓርቱ ዊር ያደርጋል ወይም ደግሞ ይበላል ማለት ነው። ያ ማለት እድሜ አይኖረውም ማለት ነው። ዳይሬክት ንክኪ እርስ በርስ እየተነካካ ስለሆነ ሙቭ የሚያደርገው ይሄ ደግሞ ራፒድ የሆነ ዊር ሙቪንግ ፓርቱ ላይ ያመጣል ማለት ነው። ስለዚህ ኢንጂኑ እድሜ አይኖረውም ማለት ነው። ቤዚካሊ ኢንጂን ኦይል ፎርምስ ፕሮቴክቲቭ ፊልም ቢትዊን ፓርትስ። ቤዚካሊ ኢንጂን ኦይል ማለት ነው ፕሮቴክቲቭ ፊልም ነው የሚያደርገው which is በሁለት ፓርቶች ወይም ደግሞ በሙቪንግ ፓርት ውስጥ ይገባና በኦይል ክሊራንሱ ሁለቱ ሙቪንግ ፓርት አንዱ ፊክስድ ሊሆን ይችላል፣ አክቹአሊ አንዱ ሻፍት ወይም አንዱ ሃውሲንግ ሊሆን ይችላል። በዛ ውስጥ ገብቶ ፊልም ነው የሚያደርገው ወይም ደግሞ ጋፑን ፊል ነው የሚያደርገው፣ ይሞላዋል ማለት ነው። ክሊራንሱን ይሞላዋል። ስለዚህ ክሊራንሱ በዘይት ተሞላ ማለት ፍሪክሽኑ ስሙዝ ነው የሚሆነው ማለት ነው። ያ ማለት ሰላማዊ የሆነ ንክኪ ነው የሚኖረው ማለት ነው። ስለዚህ ፕሮቴክቲቭ ፊልም ነው የሚያደርገው ማለት ነው። በኢንጂን ፓርት ውስጥ ገብቶ ወይም ደግሞ በሙቪንግ ፓርት ውስጥ ገብቶ ጋፑን ፊል ያደርጋል፣ ስሙዝ የሆነ ኮንታክት እንዲኖር ያደርጋል ማለት ነው። ኢንጂን ኦይል ሜይንሊ ፋንክሽን ኦፍ ኢንጂን ኦይል ሪዲዩስ ፍሪክሽንን ይቀንሳል። ሌላኛው ኮልስ ኢንጂን ፓርትን ያቀዘቅዛል ማለት ነው። ምክንያቱም ኢንጂን ኦይል በኢንጂን ውስጥ ሙሉ ነው ሰርኩሌት የሚያደርገው ሙቪንግ ፓርት ባለበት። ስለዚህ ያ ሙቪንግ ፓርት ደግሞ ሮቴት ሲያደርግ ሂት ይፈጥራል። ያ ሂት ፓርቱን ዊር እንዳያደርገው ኢንጂን ኦይል ያቀዘቅዘዋል ማለት ነው። ሶ ኢንዳይሬክትሊ ኢታክት አስ ኩሊንግ ኤጀንት ማለት ነው ኢንጂን ኦይል። ስለዚህ ከማለስለስ ባለፈ ያቀዘቅዛል ማለት ነው። ሌላኛው ክሊን ዲርት ቆሻሻን ያጸዳል ኢንጂን ውስጥ። ለምሳሌ ካርቦን ዲፖዚት ሊሆን ይችላል። ስለዚህ ካርቦን ዲፖዚት ሲያደርግ ኢንጂን ሉብሪኬቲንግ ኦይል ሰርኩሌት እያደረገ ያጸዳል ማለት ነው። በራሱ ደግሞ ሙቪንግ ፓርቱ የሚፈጥረው ቆሻሻ አለ። ስለዚህ እሱን አጽድቶ ወደታች ወደ ክራንኬዝ እንዲዘቅጥ ያደርጋል ማለት ነው። ከዛ በኋላ ስናፈሰው አብሮ ቆሻሻው ይወጣል ማለት ነው። ሌላኛው ፕሪቨንት ረስት ዝገትን ይከላከላል። በባህሪው አዲቲቭ ይጨመርበታል ኢንጂን ኦይል ላይ። ስለዚህ አንዱ አዲቲቭ ዝገት መከላከያ ነው ማለት ነው። ሲንስ ሙቪንግ ፓርቶቹ ር ሜድ ፍሮም ሜታልስ ያ እነዚህ ሙቪንግ ፓርቶች ከሜታል ስለሚሰሩ ማለት ነው። ሌላኛው ደግሞ ሄልፕስ ሲል ቢትዊን ፒስተን እንደ ኢንጂን ሲሊንደር በኢንጂን ሲሊንደር እና በፒስተን መሃል እንደ ሲል ሆኖ ያገለግላል ማለት ነው። ስለዚህ ጋፕን ወይም ደግሞ ክሊራንስን ይሞላል። that's why we say before protective film ያደርጋል ወይም ደግሞ በፓርት መሃል ፕሮቴክቲቭ ፊልም ዴቨሎፕ ያደርጋል ያልነው እሱ ነው። ስለዚህ በፒስተን እና በኢንጂን ሲሊንደር መሃል ኮምፕሬሽን ሊክ እንዳያደርግ በራሱ ይዘጋል ማለት ነው። ከማለስለስ ባለፈ እነዚህን ዋና ስራዎች ያከናውናል። this is the basic and the main function for the engine lubricating oil ማለት ነው። እነዚህ በጣም ቤዚክ የሆኑ ለምሳሌ ሁለቱን እጆቻችሁን የቀኝና የግራ እጃችሁን መዳፋችሁን እርስ በርስ ብታሹት መጀመሪያ ላይ ምን ይፈጥራል? ፍሪክሽን ይፈጥራል። ሁለተኛ ላይ ደግሞ ሎሽን ወይም ደግሞ ዘይት ጨምራችሁ እጃችሁን ብታሹት ምን ይሆናል? ፍሪክሽኑ ይቀንሳል ማለት ነው። የኢንጂን ኦይልም ፋንክሽኑ እንደዚህ ነው። ስለዚህ በሙቪንግ ፓርት ውስጥ ይገባል፣ then ፍሪክሽንን ይቀንሳል ማለት ነው። ስሙዝ የሆነ ኮንታክት በፓርቶች መሃል እንዲኖር
ስቶር ያደርጋል ማለት ነው። ሌሎቹን ስናይ ሌሎቹን አማራጮች ለምሳሌ ኢንክሪስ ፊውል ኮንሰምፕሽን ጭራሽ ፊውል ኮንሱም አያደርግም። ከፊውል ኮንሰምፕሽን ጋር አይገናኝም። እንደውም ፊውል ኮንሱም እንዳያደርግ ያግዛል ማለት ነው። ኃይል አጋዥ ከምንላቸው ክፍሎች አንዱ ኢንጂን ኦይል ነው ማለት ነው። ሌላኛው ኢንክሪስ ኢንጂን ቴምፕሬቸር እንደውም በተቃራኒው ቀደም ምን ብለናል? ኢት ኩልስ ኢንጂን ፓርትስ የኢንጂን ፓርትን ያቀዘቅዛል ከማለስለስ ባለፈ ማለት ነው። ሌላኛው ደግሞ ቾይስ ዲ ላይ ፕሮዲውስ ኤሌክትሪካል ፓወር እዚህ ጋር አይገናኝም። ኤሌክትሪካል ፓወር ወይም ደግሞ ኤሌክትሪካል ኤነርጂ ተሽከርካሪ ላይ አሊያም ቬሂክል ላይ ጀነሬት የሚያደርግልን ኦልተርኔተር ብቻ ስለሆነ ማለት ነው። ወደ ኔክስት ኩዌስችን ስናልፍ Before lifting a vehicle using a hydraulic lift, the technician should first A. Remove all wheels. B. Check the lift points recommended by the manufacturer. C. Drain the engine oil. D. Disconnect the battery. ሶ ጥያቄያችን ምንድን ነው? አንድ ቴክኒሻን ተሽከርካሪውን ሊፍት ከማድረጉ በፊት በሃይድሮሊክ ሊፍተር ተሽከርካሪውን ሊፍት ከማድረጉ በፊት መጀመሪያ ማድረግ ያለበት ወይም ማከናወን ያለበት ምንድን ነው? ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቾይስ ቢ ቼክ the lift points recommended by the manufacturer ይሆናል ማለት ነው። Always any technician before beginning or starting any task or job it must fulfill safety. Safety comes first. Always ማለት ነው። In the workshop ውስጥ ስራ ከመጀመራችን በፊት ሴፍቲ መቅደም አለበት። ጥንቃቄ ቅድሚያ ሊሰጠው የሚገባ ይሆናል ማለት ነው። ስለዚህ always we are expected to keep safety principles የሴፍቲ መርሆችን መጠበቅና መከተል መቻል አለብን ማለት ነው። So before lifting any vehicle with hydraulic lifter, we should have to know or recognize the lifting point which is recommended by the manufacturer ማለት ነው። በማኑፋክቸረሩ ሪኮመንድ የሚደረገውን ሊፍት ፖይንት ማወቅ መቻል አለብን ማለት ነው። Imagine that ለምሳሌ የተሽከርካሪው ፍሬም ይሄ ቢሆን ቻንሲው ማለት ነው። እዚህ ጋር ይኖረናል። ስለዚህ ተሽከርካሪው መነሳት ያለበት አራት ቦታ ላይ ከሆነ ወደ ላይ ለማንሳት እዚህ ጋር ሊሆን ይችላል። ይሄኛውን ቦታ ግን መለየት መቻል አለብን። ሴፍ የሆነው ሊፍቲንግ ፖይንት ይሄ መሆኑን የግድ ተሽከርካሪውን ከማንሳታችን በፊት ማወቅ መቻል አለብን። this one is a safe zone እንበልና ይሄ ሴፍ points for lifting the vehicle እቺኛዋ ሁለት ፖይንቶች ማለት ነው። ስለዚህ ለምሳሌ ኢቨን መሬት ላይ ራሱ ቢሆን ክሪክ የምናስቀምጠው እዚህ ላይ ቻንሲው ላይ ካልሆነ ቦዲው ላይ ሊሆን ይችላል፣ ሌላ ሰስፔንሽን ሲስተም ላይ ሊሆን ይችላል። እዛ ላይ የምናነሳ ከሆነ ችግር ያመጣል ነው። ስለዚህ ማኑፋክቸረሩ ሪኮመንድ የሚያደርገው ወይም ደግሞ እንድናነሳ የሚመክረን ቦታ የትኛው እንደሆነ ፖይንቱ መለየት መቻል አለብን። ኢቭን ካነሳ ነው በኋላ ወይም እያነሳ ነው እያለ ተንሸራቶ መኪናው ሊወድቅና ሊጎዳ ይችላል፣ እኛም ላይ አደጋ ሊያደርስ ይችላል ማለት ነው። ይሄኛው የማንሻ ቦታ ነው ከተባለ ፖይንቱ እጅግ በጣም ጠንካራ ነው። ማኑፋክቸረሩ ወይም ደግሞ ፋብሪካው አምራቹ ይሄንን ሲሰራ ይሄን ቦታ ቻንሲውን ጠንካራ አድርጎ ነው። ምክንያቱም የማንሻ ቦታ ስለሆነ ተሽከርካሪው ሙሉ ክብደቱ እዚህ ላይ ቢያርፍም መሸከም ይችላል ብሎ አጠንክሮ ነው የሚሰራው። ይሄንን ሬንፎርስ አድርጎ ነው የሚሰራው። ይሄንን ማወቅ ግዴታችን ነው ማለት ነው። ስለዚህ ሮንግ ቦታ ላይ የምናስቀምጥ ከሆነ፣ ቦዲው ላይ የምናስቀምጥ ከሆነ፣ ሰስፔንሽኑ ላይ ያልሆነ ቦታ ላይ የምናስቀምጥ ከሆነ አደጋ ይፈጠራል፣ ተሽከርካሪው ይጎዳል፣ እኛም እንጎዳለን፣ ብዙ ኪሳራዎች ሊመጡ ይችላሉ ማለት ነው። ስለዚህ ይሄን ቦታ ካወቅን ግን ምን ይጠቅማል? ይሄን ማወቃችን why this is important first why this is important ለምን ይጠቅማል? ይሄ prevent accident አደጋን ይከላከላል ማለት ነው። ሌላኛው ደግሞ protect the vehicle body protects
the vehicle body። ሌላኛው ደግሞ ensure proper balance ensure proper balance። ኦኬ ወደ አራተኛው ጥያቄ ስናልፍ a four cylinder engine completes one complete operating cycle in a one crankshaft revolution, b four crankshaft revolution, c three crankshaft revolution, d two crankshaft revolution። ጥያቄያችን ምንድነው የሚለው ባለ አራት ሲሊንደር ኢንጂን አንድ ኮምፕሌት ኦፕሬቲንግ ሳይክልን ኮምፕሌት ለማድረግ ምን ያህል ክራንክሻፍት ሪቮሉሽን ነው የሚፈልገው? ዋን ኮምፕሌት ኦፕሬቲንግ ሳይክል የሚባል አለ። እሱን ለመጨረስ ማለት ነው። እሱን ኮምፕሌት ለማድረግ ክራንክሻፍቱ ምን ያህል ተርን ያደርጋል ወይም ምን ያህል ሮቴት ያደርጋል? ሶ ለዚህ ትክክለኛ ምላሽ የሚሆነው ቾይስ ዲ ቱ ክራንክሻፍት ሪቮሉሽን የሚለው ይሆናል ማለት ነው። ይህን ስንመለከት ፎር ስትሮክ ኢንጂን ባለ አራት ስትሮክ ኢንጂን ማለት ነው ኮምፕሌት ዋን ፉል ሳይክል completes one full cycle operating cycle ማለት ነው in four strokes። ስለዚህ ባለ አራት ስትሮክ ኢንጂን አንድ ፉል ሳይክልን አንድ ፉል ኦፕሬቲንግ ሳይክልን ኮምፕሌት ለማድረግ ምን ይፈልጋል? አራት ስትሮክ ይፈልጋል ማለት ነው። እነዛ ስትሮኮች ምን ምንድን ናቸው? አራት ስትሮክ ማለት አራት ኢቨንት ማለት ነው። ይሄኛውም ፎር ስትሮክ ኢንጂን የተባለው አንድ ኮምፕሌት ኦፕሬቲንግ ሳይክል ለመጨረስ አራት ስትሮኮችን ወይም አራት ታስኮችን አሊያም አራት ኢቨንቶችን አከናውኖ ነው። የመጀመሪያው ስትሮክ ኢንቴክ አንደኛው፣ ኢንቴክ ሁለተኛው፣ ኮምፕሬሽን ሶስተኛው፣ ፓወር አራተኛው፣ ኤግዞስት። እነዚህ ስትሮክ ይባላሉ። ሶ እነዚህ አራቱ ስትሮኮች ሁለት ኮምፕሌት የክራንክሻፍት ሮቴሽን ወይም ሪቮሉሽን ይፈልጋሉ ማለት ነው። ኢት ኒድስ ቱ ፉል ወይም ደግሞ ኮምፕሌት ክራንክሻፍት ሪቮሉሽን አሊያም ሮቴሽን ይፈልጋሉ ማለት ነው። ይሄ ግዴታ አስፈላጊ ነው፣ እነዚህን አራቱንም ለማከናወን ማለት ነው። ዋን ሪቮሉሽን ኦፍ ዘ ክራንክሻፍት ኢዝ ኢኳልስ ቱ 360 ዲግሪ ነው። የክራንክሻፍት አንድ ሪቮሉሽን 360 ዲግሪ ነው ማለት ነው። ሁለት ሪቮሉሽን ሲሆን ደግሞ ቱ ሪቮሉሽን which is equals to 720 ዲግሪ ማለት ነው። ስለዚህ ኢንጂናችን አንድ ፉል ኦፕሬቲንግ ሳይክል ለመጨረስ አራቱን ስትሮኮች ማከናወን መቻል አለበት፣ ወይም ደግሞ ኢነርጂ ፕሮዲዩስ ለማድረግ ፊውል ካምባስት አድርጎ ኢነርጂ ፕሮዲዩስ ለማድረግ ማለት ነው። ስለዚህ አንዱ ሪቮሉሽን ደግሞ 360 ዲግሪ ነው። ወይራስ እነዚህን አራቱንም ሰርቶ ለማጠናቀቅ ግን ሁለት የክራንክሻፍት ፉል ሪቮሉሽን ነው የሚፈልገው። ቱ ፉል ክራንክሻፍት ሪቮሉሽን። ሉክ እዚህ ጋር ቲዲሲ ይኖረናል፣ ቲዲሲ እዚህ ጋር ደግሞ ቢዲሲ ይኖረናል፣ ቦተም ዴድ ሴንተር ማለት ነው። ሶ ፒስተን ከቲዲሲ ተነስቶ ቢዲሲ ትራቭል ያደርጋል። ይሄኛው ኢንቴክ ስትሮክ ይባላል፣ የመጀመሪያው ስትሮክ። ሁለተኛው ደግሞ እዛው ከቢዲሲ ተነስቶ ወደ ቲዲሲ ይሄዳል። ይሄኛው ደግሞ ኮምፕሬሽን ይባላል። ይሄኛው ኢንቴክ፣ ይሄኛው ኮምፕሬሽን። ደን ሁለተኛው ደግሞ ከቲዲሲ ዳውንዋርድ ፒስተን ሙቭ ያደርጋል ወደ ቢዲሲ። ይሄኛው ፓወር ይባላል፣ ሶስተኛው ስትሮክ ማለት ነው። አራተኛው ደግሞ ኤግዞስት ስትሮክ ነው። ኤግዞስት። ይሄኛው ደግሞ ፒስተን ከቢዲሲ ወደ ቲዲሲ ሙቭ የሚያደርግበት ታይም ነው።
ወይም ደግሞ ፒስተን ትራቭል ነው ማለት ነው። የፒስተን እንቅስቃሴ ነው ማለት ነው። ሶ ኢንጂን ፊውል ኤር ፊውል ሚክስቸር መጀመሪያ ያስገባ ኢንቴክ ስትሮክ ላይ፣ ሁለተኛ ላይ የገባውን ኤር ፊውል ሚክስቸር ኮምፕረስ ያደርገዋል ከፍተኛ ፕሬሸር እና ቴምፕሬቸር ዴቨሎፕ እንዲሁም ማለት ነው። ኮምፕረስ ካደረገ በኋላ ስፓርክ ፕላግ ኢግናይት ያደርገዋል ኮምፕረስ የተደረገውን። መጨረሻ ላይ ኢግኒሽን ከተፈጠረ በኋላ ፓወር ስትሮክ ይጀምራል ማለት ነው። ስለዚህ ፓወር ስትሮክ ደግሞ ፒስተንን ዳውንዋርድ ሙቭ እንዲሆን በራሱ ያደርገዋል ማለት ነው። ሶ እዚህ ላይ ኢነርጂ ፕሮዲውስ ሆነ ፊውል ካምባስት በማድረግ ማለት ነው። ኤር ፊውል ሚክስቸርን በማቃጠል ማለት ነው። ሊትራሊ ኬሚካል ሪአክሽን ኢንሳይድ ዘ ኢንጂን ሲሊንደር ማለት ነው። ካምባስሽን ነው የምንለው። ስለዚህ እያንዳንዱ ስትሮክ እዚህ ጋር አይዲያሊ 180 ዲግሪ ነው። እያንዳንዱ ይሄኛው 180 ዲግሪ፣ ይሄኛው 180 ዲግሪ ነው፣ ይሄኛው 180 ዲግሪ ነው፣ ይሄኛው 180 ዲግሪ ነው። ሶ አጠቃላይ ሁሉም አራቱም ስትሮኮች 720 ዲግሪ ይፈልጋሉ። ሁለት ደግሞ የክራንክ ሻፍት ዙር ይፈልጋሉ። አንዱ ስትሮክ ከቲዲሲ ወደ ቢዲሲ ሲደርስ ይሄ ግማሽ ክራንክ ሻፍት ዙር ነው የሚባለው፣ አንድ ሁለተኛ ማለት ነው። ከዛ ቀጥሎ ደግሞ ቲዲሲ ተነስቶ መልሶ ቢዲሲ ደርሶ መልሶ ቲዲሲ ሲደርስ ፉል ክራንክ ሻፍት ሪቮሉሽን ይባላል፣ ወይም ደግሞ አንድ ሙሉ የክራንክ ሻፍት ዙር ይባላል። ሶ በዚህ ሰዓት 360 ዲግሪ ይሆናል ማለት ነው። ኦልራይት ፎር ዩር ሚሞሪ በደንብ እንድታስተውሉት ፎር ስትሮክ which is equals to 2 revolution and this will give us 720 degree። ስለዚህ ባለ 4 ሲሊንደር ኢንጂን አንድ ኮምፕሌት ኦፕሬቲንግ ሳይክል ለመጨረስ ወይም ኮምፕሌት ለማድረግ ሁለት የክራንክ ሻፍት ዙር አሊያም እንቅስቃሴ ያስፈልገዋል ማለት። ቅድም እንዳልኳችሁ ዋን ኮምፕሌት ኦፕሬቲንግ ሳይክል ማለት ኢንጂኑ መነሳት ሲችል ወይም የመጀመሪያውን ኃይል ሲያመነጭ፣ እሱም ደግሞ እነዚህን አራቱን ስትሮኮች ወይም እነዚህን አራቱን ስራዎች አከናውኖ ሲጨርስ ማለት ነው። Let's proceed to the next question 5. Which measuring tool is most suitable for accurately measuring the diameter of a crankshaft journal? A. Steel rule, B. Vernier caliper, C. outside micrometer, D. feeler gauge። ሶ ጥያቄያችን ምንድነው የሚለን የትኛው ሜጀሪንግ ቱል ወይም ደግሞ የመለኪያ መሳሪያ የክራንክሻፍት ጆርናልን ዲያሜትር ለመለካት ማለት ነው ሞስትሊ ሲውቴብል የሆነው ወይም ደግሞ ተመራጭ የሆነው ወይም ደግሞ ትክክል የሆነው የትኛው ነው ከተዘረዘሩት ውስጥ? ስለዚህ ከነዚህ አማራጮች ውስጥ አውትሳይድ ማይክሮሜትር የሚለው ይሆናል ማለት ነው። this one is the best precision tool። crankshaft journal needs what? extremely accurate measuring tools። ምክንያቱም እጅግ በጣም ትንሽ ዊር ወይም ደግሞ መበላት የኦይል ክሊራንሱን እና የኢንጂን ፐርፎርማንሱን አፌክት ስለሚያደርገው because of what? because of very small wear in journal will affects the oil clearance and engine performance እና ኦይል ክሊራንሱን አፌክት ስለሚያደርገው ማለት ነው። ሶ አውትሳይድ ማይክሮሜትር measures outside diameter outside diameter ለመለካት እንጠቀምበታለን actually outside micrometer ማለት ነው። but is not recommended to use Vernier caliper. So the most precision tool is outside micrometer. Why this one is the most precision tool, measuring tool? Because of the least count. Least count for micrometer, which is equals to 0.01 millimeter ስለሆነ ማለት ነው። the micrometer can measure this amount value of thickness ማለት ነው። ስለዚህ ወረቀትን መለካት ይችላል፣ ከወረቀት በታች መለካት ይችላል ማለት ነው ማይክሮሜትር። but the least count affects its measuring accuracy. so least count የሜዠሪንግ አኩሬሲውን ወይም ደግሞ የመለካት ትክክለኛነቱን አሊያም ብቃቱን አፌክት ያደርገዋል። least count affects the tool for its measuring accuracy. Yeah, this is question 6. The thermostat in the cooling system is designed to
A. Increase oil pressure. B. Control engine operating temperature. C. Improve battery charging. D. Increase fuel pressure. ሶ እዚህ ጋር ማወቅ ያለብን ጥያቄያችን ምንድነው የሚለው ቴርሞስታት በኩሊንግ ሲስተም ዲዛይን የተደረገው ምን ለማድረግ ነው ወይም ደግሞ ኩሊንግ ሲስተም ውስጥ ኢንተግሬት የሆነው የገባው አገልግሎቱ ምንድነው? ሶ ከዚህ ውስጥ ትክክለኛ መልስ ሊሆን የሚችለው አማራጩ ቢ control engine operating temperature. So be reminded that every engine has an ideal operating temperature which is that of usually between 80 degrees centigrade and 95 degrees centigrade. ሁሉም ኢንጂን አይዲያል ኦፕሬቲንግ ቴምፕሬቸር አለው። ሶ ምን ተብሎ ይታመናል? አይዲያሊ ወይም ደግሞ የሚሰራው ከ80 እስከ 95 ዲግሪ ሴንቲግሬድ ኦፕሬቲንግ ቴምፕሬቸሩ ነው። ኢፍ ኢንጂን ኢዝ ቱ ኮልድ በጣም የሚቀዘቅዝ ከሆነ ማለት this will lead to fuel does not burn properly በአግባቡ ፊውሉ ካምባስት መሆን አይችልም ማለት ነው። ይሄ ደግሞ ምን ያደርጋል? ፊውል ኮንሰምፕሽን ይጨምራል ማለት ነው። and this leads to higher fuel consumption ማለት ነው። at the same time high emission ይሆናል ማለት ነው። and higher emission ወይም ደግሞ ኤግዞስት ጋዝ እንዲኖረው ያደርጋል ማለት ነው። so the thermostat is responsible to maintain the engine operating temperature ማለት ነው። engine operating temperatureን ሜንቴን የማድረግ ስራ ይሰራል ማለት ነው። so mainly thermostat controls the flow of coolant from the engine to the radiator. ስለዚህ ቴርሞስታት አክቹአሊ አውቶማቲክ ኮንትሮል ቫልቭ ነው። አውቶማቲክ ቴምፕሬቸር ኮንትሮል ቫልቭ ነው። ፋንክሽን የሚያደርግልንም የኩላንትን ፍሎ ኮንትሮል ማድረግ ነው። ከኢንጂን ወደ ራዲያተር ፍሎ የሚያደርገውን ማለት ነው። ሶ እንዴት ይሰራል? ኢንጂን በሚቀዘቅዝ ሰዓት ኩላንቱ እዛው እንዲቆይ ነው የሚያደርገው until it reaches the operating temperature። ይሄን ኦፕሬቲንግ ቴምፕሬቸር እስከሚያገኝ ድረስ የግድ ኩላንቱ እዛው ሰርኩሌት እንዲያደርግ ነው የሚያደርገው ማለት ነው። ዌራስ ኢንጂኑ ግን ኦፕሬቲንግ ቴምፕሬቸሩን ካገኘ በኋላ ይሄ ኩላንት 80 ዲግሪ ሴንቲግሬድ እስከ 95 ባለው ሲደርስ ቴርሞስታት ቫልቭን ኦን ያደርጋል። ከዛ በኋላ ምን ይሆናል? ኩላንት ከኢንጂን ወደ ራዲያተር ሙቀቱን ተሸክሞ ወደ ራዲያተር ይሄዳል ማለት ነው። ስለዚህ ኤክሰስ የሆነው ሂት ወደ ራዲያተር በኩላንቱ አማካኝነት ያደርጋል ማለት ነው። ወደ ኔክስት ጥያቄ ስናልፍ which sensor measures the oxygen content in the exhaust gas? A. MAP sensor. B. NOx sensor. C. Oxygen or O2 sensor. D. coolant temperature sensor. so ጥያቄያችን ምንድን ነው የሚለው የትኛው ሴንሰር ነው ኦክሲጅን ኮንቴንትን ወይም ደግሞ የኦክሲጅን መጠንን በኤግዞስት ጋዝ ሴንስ የሚያደርግልን ወይም ደግሞ የሚለካልን ሜዥር የሚያደርግልን። ስለዚህ ኦክሲጅን ሴንሰር መልሳችን ይሆናል ቾይስ C ማለት ነው። Bear in mind that modern vehicle uses electronic sensor. ዘመናዊ ተሽከርካሪዎች የምንላቸው ወይም ደግሞ ኮምፒውተር ቤዝድ የሆኑ ተሽከርካሪዎች ኤሌክትሮኒክ ሴንሰር ይጠቀማሉ። ከነዚህም ውስጥ አንደኛው ኦክሲጅን ወይም ደግሞ O2 ሴንሰር ነው ማለት ነው። ኦክሲጅን ሴንሰር ሶ ይሄ የሚገኘው ኤግዞስት ሲስተም ውስጥ ነው። so the oxygen sensor is found at the exhaust system, mainly measures the remaining oxygen content after the combustion is over. After the combustion ወይም ደግሞ ኤክስፓንሽን ከተፈጠረ በኋላ ያለው የኦክሲጅን ኮንቴንት ምን ያህል ነው ብሎ ሜዥር ያደርጋል ማለት ነው። ይሄ ደግሞ ሜዥርድ ቫልዩ ወዴት ይላካል? ኦክሲጅን ሴንሰር then the O2 sensor sends to ECU engine control unit ይላካል ማለት ነው። ወደ engine control unit ይላካል for what? for better engine operation
ይሄ ለምን ይጠቅማል? ለምሳሌ ካምባስሽን ከተፈጠረ በኋላ ኦክሲጅን ሴንሰር ተቃጥሎ ከሚወጣው የኤግዞስት ጋዝ ወይም ደግሞ ጭስ ውስጥ ምን ያህል ያልተቃጠለ ኦክሲጅን አለ ብሎ ሴንስ ያደርጋል ማለት ነው። ከጭሱ ውስጥ ነው ኦክሲጅን ሴንስ የሚያደርገው ወይም ደግሞ ንጹህ አየር ሴንስ የሚያደርገው ማለት ነው። ያ ማለት ቱ ማች ኦክሲጅን ከሆነ ኮንቴንት ከሆነ ኮንሰንትሬሽኑ ሃይ ከሆነ የኦክሲጅን ሊን ሚክስቸር ይባላል። ሊን ሚክስቸር ዌራስ ቱ ሊትል ከሆነ ደግሞ ቱ ሊትል ኦክሲጅን ከሆነ ደግሞ ሪች ሚክስቸር ይሆናል ማለት ነው። ስለዚህ ይሄ ኢንፎርሜሽን በኦክሲጅን ሴንሰር ሴንስ ይደረግና ለኢሱ ይላካል። ስለዚህ በጣም ብዙ ኦክሲጅን ካለ ሊን ሚክስቸር ማለት ኤር ፊውል ሚክስቸሩ ሊን ሚክስቸር ሬሾ ሆኗል ማለት ሞር ኤር አለ ማለት ነው። ሞር ኤር ኮንሰንትሬሽን አለ ማለት ነው። እዚህ ጋር ሞር ኤር አለ ማለት ነው። ሞር ኤር ዳን ፊውል ማለት ነው። አሴም ታይም እዚህ ጋር ደግሞ ሞር ፊውል ዳን ኤር አለ ማለት ነው። ሪች ከሆነ ደግሞ ሊን ሚክስቸር ከሆነ አየሩ በዝቷል ከፊውሉ አንጻር፣ ሪች ሚክስቸር ከሆነ ደግሞ ነዳጁ በዝቷል ከአየሩ አንጻር ማለት ነው። ስለዚህ ይሄ ቱ ማች ኦክሲጅን እና ቱ ሊትል ኦክሲጅን መሆኑ ኢንጂን ፐርፎርማንሱ ላይ አፌክት ያደርገዋል ማለት ነው። ስለዚህ ይሄን ኢንፎርሜሽን ይሄንን ዳታ ኢሲዩ ከሴንሰሩ ይቀበልና ኤር ፊውል ሚክስቸር ሬሾን ኮሬክት ለማድረግ ወይም ደግሞ ለማስተካከል ይጠቀምበታል ማለት ነው። አጀስት ለማድረግ ECU uses this information to correct the mixture ratio which is air and fuel ማለት ነው for better engine operation። ሌላኛው ማኒፎልድ አብሶሉት ፕሬሸር ሴንሰር አለ። ይሄኛው ኤር ነው ሴንስ የሚያደርገው ኢንቴክ ማኒፎልድ ላይ ምን ያህል ኤር ወደ ኢንጂን ሲሊንደር ገባ። ሌላኛው ኖክ ሴንሰር ነው። ኢንጂን ኖክ ወይም ደግሞ ቫይብሬሽን ነው ሴንስ የሚያደርገው። ሌላኛው ኩላንት ቴምፕሬቸር ሴንሰር የኩላንቱን ቴምፕሬቸር ነው ሴንስ የሚያደርግልን ማለት ነው። ስለዚህ ኦክሲጅን ሴንሰር ትክክለኛ መልሳችን ይሆናል ማለት ነው። Let's proceed to the next question. An illuminated check engine light usually indicates A. an engine management system fault, B. a flat tire, C. low brake fluid only, D. a faulty suspension spring. So ጥያቄያችን ምንድን ነው የሚለው ኢሉሚኔትድ የሆነ ቼክ ኢንጂን ላይት ወይም ደግሞ በርቶ የቀረ የቼክ ኢንጂን መብራት ምንን ያመለክታል? በተለምዶ ምን ያሳያል እያለ ከተዘረዘሩት ውስጥ ኢንጂን ማናጅመንት ሲስተም ላይ ፎልት እንዳለ ያሳያል የሚለው ትክክለኛ መልሳችን ይሆናል። ሜይንሊ ቼክ ኢንጂን የሚበራው ችግሩ ከኢንጂን ጋር በተገናኘ ሲሆን ነው። ኢንጂን ማናጅመንት ሲስተም ላይ ሲሆን ማለት if the check engine light is remains on shows that ECU detects a fault at engine management system ኢንጂን ማናጅመንት ሲስተም ላይ ፎልት ካለ ብቻ ቼክ ኢንጂን ላይት በርቶ ምን ይሆናል? ይቀራል ማለት ሪሜን በርቶ ይቀራል። ፖሲብል causes for instance faulty oxygen sensor ሊሆን ይችላል። ሌላኛው ሉዝ ፊውል ካፕ የፊውል ካፑ ተከፍቶ ቢሆን ለምሳሌ ፊውል ካፕ ማለት የነዳጅ ታንከሩ ክዳን ማለት ነው። ሌላኛው ፎልቲ ኢግኒሽን ኮይል ችግር ካለበት ካጋጠመው በርቶ ይቀራል። ሌላኛው ኖርማል ሴንሰር ፌለር ኢንጂን ላይ ያለው ሴንሰር ማለት ነው። ለምሳሌ ኩላንት ቴምፕሬቸር ሴንሰር ሊሆን ይችላል፣ ክራንክሻፍት ፖዚሽን ሴንሰር ሊሆን ይችላል፣ ማፍ ሴንሰር ሊሆን ይችላል፣ ማፕ ሴንሰር ሊሆን ይችላል። ፊውል ሲስተም ፕሮብሌም ኦል ሲስተሙ ላይ ችግር ካለ ፕሮብሌም ለምሳሌ ፊውል ፊልተሩ ብሎክድ ከሆነ፣ ፕሬሸሩ ካነሰ፣ ኮመን ሬሉ ላይ ችግር ካለ፣ ኖዝል ላይ ችግር ካለ እነዚህ ፖሲብል ኮዞች ናቸው ማለት ነው። ሶ ቢ ሪማይንድ ዳት ቼክ ኢንጂን ላይት is like a doctor saying that there is something wrong. At the same time, scan tool tells you
What's wrong? So ቼክ ኢንጂን ላይታችን ምንድነው? just act like a doctor እንደ ዶክተር ነው። ችግር አለ ይለናል። then scan tool ደግሞ ያ ችግር ምንድነው የሚለውን ለማወቅ እንረዳበታለን ወይም እንጠቀምበታለን ማለት ነው። so ሌላኛው ፍላት ታየር ሊሆን አይችልም፣ ምክንያቱም ከታየር ጋር ኢንጂን ቼክ ኢንጂን ላይት ስለማይገናኝ ማለት ነው። ጎማው ተበልቷል ወይም ደግሞ ሊሾ ሆኗል አይለን። at same time low brake fluid only ይሄኛውም ቼክ ኢንጂን ላይት አያበራም፣ ምክንያቱም there have its own ዳሽቦርድ ዋርኒንግ ላይት ማለት ነው። የብሬክ ሲስተም ራሱን የቻለ ዋርኒንግ ላይት አለው ማለት ነው። ሌላኛው ፎልቲ ሰስፔንሽን ስፕሪንግ ከቼክ ኢንጂን ላይት ጋር አይገናኝም ማለት ነው። ኦልራይት ሌትስ ፕሮሲድ ቱ ዘ ኔክስት ኩዌስችን 9 which tool is used to retrieve diagnostic trouble codes DTCS A compression tester B torque wrench C OBD2 scan tool D feeler gauge ሶ ጥያቄያችን ምንድነው የሚለው ዲያግኖስቲክ ትራብል ኮድን ለማንበብ ወይም ደግሞ ለመፈተሽ የምንጠቀመው መሳሪያ የትኛው ነው? ዲያግኖስቲክ ትራብል ኮድ የምንለው ሞደርን ተሽከርካሪዎች ላይ ችግሩን ሴቭ ለማድረግ ወይም ደግሞ ችግሩን ለማሳየት የሚያስቀምጥበት የኮድ አይነት ነው። ስለዚህ እሱን ሪትራይቭ ለማድረግ እሱን ለማንበብ ለማውጣት የምንጠቀመው ቱል ወይም መሳሪያ OBD2 ስካን ቱል የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሶ ሞደርን ቪሂክል ዘመናዊ ተሽከርካሪዎች ማለት ነው equipped with ኤሌክትሮኒክ ኢንጂን ማናጅመንት ሲስተም ይጠቀማሉ። ስለዚህ ኢኩዊፕድ ሆነዋል ወይም ደግሞ ተገጥሞላቸዋል ማለት ነው። ይሄ ሲስተም ኤሌክትሮኒክ ኢንጂን ማናጅመንት ሲስተም የምንለው ፎልት ዳታዎችን ስቶር ያደርጋል። ከዛ በኋላ ኢሲዩ ደግሞ እንደ ዲያግኖስቲክ ኮድ ይጠቀማቸዋል ማለት ነው። ስቶርስ ዲያግኖስቲክ ትራብል ኮድስ ኢንሳይድ ዲ ኢሲዩ ኮምፒውተሩ ላይ ወይም ደግሞ ኢንጂን ኮንትሮል ዩኒቱ ላይ አሊያም ኤሌክትሮኒክ ኮንትሮል ዩኒቱ ላይ ሬጂስተር አድርጎ ሴቭ ያደርገዋል ማለት ነው። every fault have its own diagnostic trouble code እያንዳንዱ ችግር እያንዳንዱ ብልሽት ራሱን የቻለ ኮድ አለው ኢሲዩ ፕሮግራም የተደረገበት ማለት ነው። ሶ እሱን ኤክስካቬት አድርጎ እሱን ሪትራይቭ አድርጎ የመጠቀም የኛ ስራ ነው ማለት ነው። ስለዚህ ሞደርን ተሽከርካሪዎች ላይ አንድ ችግር ቢፈጠር በስካን ቱል ወዲያውኑ ያን ችግር መለየት እና መፍታት እንችላለን ማለት ነው። ሶ ችግሩን ካወቅን ወደ መፍትሄው መሄድ ስለሚቻል ማለት ነው። ሶ ይሄ ኮድ ደግሞ ይሄ ዲያግኖስቲክ ትራብል ኮድ የሚባለው ማንበብ የሚቻለው ምን በመጠቀም ነው? OBD2 ስካን ቱል በመጠቀም ብቻ ነው ማለት ነው። so this code is read only with OBD2 scan tool በመጠቀም ብቻ ይሆናል ማለት ነው። so function የOBD2 function ብንመለከት function of OBD2 onboard diagnosis to scan tool. So the first one is read faulty code. ፎልት ኮዶችን ለማንበብ እንጠቀምበታለን ማለት ነው። ወይም ደግሞ ለማውጣት ኤክስካቬት ለማድረግ ሪትራይቭ ለማድረግ እንጠቀምበታለን። ያነበብነውን ደግሞ አንዴ ከታወቀ በኋላ ክሊር ለማድረግ ክሊር ፎልቲ ኮድ። ሌላኛው ላይቭ የሴንሰር ዳታዎችን ዲስፕሌይ ለማድረግ displaying sensor live data and also assist troubleshootingን አሲስት ለማድረግ እንጠቀምበታለን ማለት ነው። ዘመናዊ ተሽከርካሪዎች ላይ የግዴታ ስካን ቱል ተጠቅመን ነው ዲያግኖሲስ የምንሰራው ማለት ነው። ሶ ኮምፕሬሽን ቴስተር አይሆንም፣ ዳታ ሪትራይቭ አያደርግልንም እዚህ ጋር። ሶ ኮምፕሬሽን ቴስተር የኢንጂንን ኮምፕሬሽን ምን ያህል እመቃው ምን ያህል ፕሬሸር አለው የለውም የሚለውን ምን ያህል ጉልበት አለው የለውም የሚለውን ለመለየት ነው እያንዳንዱ ሲሊንደር ሜጀር የምናደርገው ቴስት የምናደርገው ማለት ነው። ሌላኛው ቶርክ ሬንጅ ለማሰር ብቻ ቦልትን ወይም ነትን ለማሰር የምንጠቀምበት የሬንች አይነት ነው። ሶ የተመጠነ ቶርክ ነው አፕላይ የምናደርገው አንድ ቦልት ወይም ደግሞ ነት ላይ ማለት ብሎኑ ዳሜጅ እንዳይሆን ማለት ነው። ወይም ደግሞ ፕሮፐርሊ ለማሰር ኢኳሊ ለማሰር። ሌላኛው ፊለር ጌጅ ይሄኛው ክሊራንስን ሜጀር ለማድረግ ነው። Let's proceed to the question 10. Which ignition component produces the high voltage required to fire the spark plug? A. Alternator B. Ignition coil C. starter motor D. battery. so ጥያቄያችን ምንድነው የሚለው ስፓርክ ፕላግን ፋየር ለማድረግ ወይም ደግሞ ስፓርክ ፕላግ እሳት ይፈጥር ዘንድ የሚያስፈልገውን ያህል ከፍተኛ የሆነ ቮልቴጅ የሚያመነጭለት አሊያም ፕሮዲዩስ የሚያደርግለት የኢግኒሽን ኮምፖነንት የትኛው ነው?
As you know that spark plug is responsible to create an arc or to create a fire inside the engine cylinder which is used to ignite the air fuel mixture. So ለዛ የሚሆን ግን አስፈላጊ የሆነ ከፍተኛ ቮልቴጅ አለ። እሱን ጀነሬት የሚያደርግ ምን የኢግኒሽን ኮምፖነንት የትኛው ነው? ስለዚህ ከዘረዘሩት አማራጮች ውስጥ ቾይስ ቢ ኢግኒሽን ኮይል ይሆናል ማለት ነው መልሳችን። So ignition coil is responsible to convert the low voltage electrical supply to the high voltage which is demanded by the spark plug. ከባትሪ የመጣውን low voltage ወደ በጣም ከፍተኛ ቮልቴጅ ኮንቨርት የሚያደርግልን የኢግኒሽን ክፍል ነው ኢግኒሽን ኮይል የምንለው ማለት ነው። as you know that እዚህ ጋር ዲቴይል ነው vehicle battery supplies only 12 volt low voltage የምንለው vehicle battery አለን እዚህ ጋር which is equals to 12 volt 12 ቮልት ነው የተሽከርካሪ ባትሪ ማለት ነው። so this is literally low voltage when you compare to the high voltage with the ignition coil ማለት ነው because the ignition system will supply to the spark plug which is around 1000 of volts 1000 በሺዎች የሚቆጠር ቮልቴጅ ነው supply የሚያደርገው but spark plug requires very high voltage which is literally 1000 in order to ignite what? The air fuel mixture inside the engine cylinder. Alright. The ignition coil is responsible to overcome this problem. The ignition coil, this ignition coil, which is found in the ignition system, ignition coil, converts the low voltage of the battery to higher 1000 of voltage which is nearly 15000 to 45000 ከ15000 እስከ 45000 ድረስ so the ignition coil is act like a transformer እዚህ ጋር ignition coil act as transformer which is step up transformer ቮልቴጅን የሚጨምር ከሎው ቮልቴጅ ወደ ሃይ ቮልቴጅ የሚጨምር ስቴፕ አፕ ትራንስፎርመር ነው። ሌሎችን አማራጮች ስናይ ግን ኦልተርኔተር ኤሌክትሪካል ኢነርጂን ፕሮዲዩስ ያደርጋል አክቹአሊ ወይራስ ስታርተር ሞተር ኢንጂንን ያስነሳል እንጂ ኤሌክትሪካል ኢነርጂ ፕሮዲዩስ አያደርግም። ሎው ኤሌክትሪካል ኢነርጂን ወደ ሃይ ኤሌክትሪካል ኢነርጂ ወይም ወደ ሃይ ኤሌክትሪካል ቮልቴጅ አይቀይርም። ባትሪ ሎው ቮልቴጅ ነው። ኤሌክትሪካል ኢነርጂን ኬሚካሊ ስቶር ያደርጋል ማለት ነው። Whereas ignition coil is the most important electrical device in gasoline engine or the petrol engine. Without ignition coil, the battery does not ignite the air fuel mixture inside the engine cylinder because the battery does not create an arc at spark plug since it is low voltage.